አሰላሙ አለይኩም ሰላም ውዶቼ። ዛሬ ደግሞ የናይጄሪያ ቺንቺን የሚባል ዲዘርት አምጥቼላችኋለሁ። ሞክሩት፣ እንግዲህ በጣም ተወዱታላችሁ ውዶቼ። እንግዲህ ይሄ ዲዘርት ናይጄሪያዎች ቺንቺን ይሉታል። በእኛ ግን አላቀውም። እኔ እንጃ እኛ ጋር ይኖር አይኖር። እኔ እንግዲህ ከነሱ አይቼ ነው ለራሴ አንዳንድ ቀን በፊት ሰራ ነበር። ከወደዳችሁት እንድትሰሩት ብዬ ነው ያመጣውላችሁ። እንግዲህ ውዶቼ የምንጠቀመው ግብአቶች እዚህ ላይ እንዳለ ጽፈላችኋለሁ። 4 ካፕ ዱቄት አድርገን ነው የምንሰራው። እንግዲህ ይህንን ለመስራት ፍራይ ነው የምናደርገው፣ ማለት መጥበስ ነው በዘይት። ብዙ ሰው እንግዲህ በዘይት፣ እኔም ብዙ ምግብ በዘይት የተጠበሰ ምግብ ብዙ መስራቱ ብዙ እንትን አይለኝም። ግን ያው አንዳንዴ ለፈን እንደዚህ ሰርተን ለራሳችን ለቤት ስለሆነ ነው ውዶቼ። እንግዲህ በእጄ የማቦካው ለቤቴ ነው። ታጥቤ ምን ብዬ ነው ምሰራው። የሰዎች ኦርደር ምናምን ሲያደርጉኝ ግን ብዙ ጊዜ በግላቭ ነው ምሰራው። ይሄ ግን ለቤቴ ስለሆነ ነው ውዶቼ። እንግዲህ የሚያስፈልገውን ግብአት እንዳለ ጽፍላችኋለሁ። 4 ካፕ ዱቄት ነው የሚያስፈልገው። ግማሽ ካፕ ስኳር አድርጋችሁ፣ ከዛ በኋላ ትንሽዬ ማንኪያ ቤኪንግ ፓውደር፣ ትንሽዬ ማንኪያ ጨው አድርጋችሁ፣ ከዛ ቅቤ ታደርጋላችሁ። 1 እንቁላል ነው የተጠቀምኩት እና 1/4 ካፕ ወተት አድርጌያለሁ ውዶቼ። እንግዲህ እንደዚህ ካቦካችሁት በኋላ ከዛ መልሳችሁ ከደረቀባችሁ ትንሽ ወተት ጠብ እያረጋችሁ ማብካት ትችላላችሁ። እና ወላሂ ነው የምላችሁ እንዴት ደስ እንደሚል ቴስቱ ልነግራችሁ አልችልም። ሰርታችሁ ሞክሩት። እንግዲህ እኔ ቪዲዮ ላይ እንደምታዩት መጀመሪያ ደረቁን ውህድ አደባልቁት አንድ ላይ። ከዛ በኋላ ወተቱና እንትኑን አንድ ላይ ወተቱና እንቁላል አንድ ላይ አድርጋችሁ እንደዚህ እሽት እናደርገውና እንሰራዋለን። እንደምትወዱት ተስፋ አደርጋለሁ። ባይ ወዶቼ።